አመስከር ኮሌጅ ተሰራው በሚያመጡት ነገር ነው። ሲቀጥል ደግሞ አብርሃም በዚህ ሰዓት እኛ ጋር መሆን ያለበት ነገር አስተዳደር ጨርሰናል። ኦፊሻል አውርተን የጨረስነው ጉዳይ ነው እና አሁን ቡታጅራ ቢሄዱስ ምን አስፈለገ? አሁን እዛ ሄድ ያለበት ምክንያት ማለት ነው ነገሮች እኛ ላይ ማይሆን ነገር እየታሰበና ነገሮች በጣም እኛ ላይ እየዞሩ ነው ገባ። ከዛም ደግሞ ባስቀረው ሌላ መጥፎ ነገር ነው የሚታሰብብን እኛ ባላጠፋው ከፈለገ እስከዛሬ እኮ አሰቡ አይደል? እሱ ልክ ነው። ግን ደግሞ አንዳንዴ እኛንም ንጽህናችንን ማሳየት አለብን ብዬ አስባለሁ። እዛ ከሄደ በኋላ ነገሮችን አይቶ ማረጋገጥ የሚችሉ ይመስለኛል። እኛ ምንም ነገር እንዳላደረግን የራሱ ፍላጎት እንደሆነ መረዳት ይመስለኛል። በዛ ላይ ደግሞ ነጋሽ ጋር ስለሆነ ኖርማል ነው። ነጋሽ ጋር መሆኑና ነገር አይደለም። ሩታ በጣም ስተት እየሰራሽ ነው። ምክንያቱም ተነጋግረናል። ሁለተኛ ነገር ደግሞ ይሄ ልጅ ምንም አልሆነ ታውቂያለሽ፣ ምንም ነገር እንዳልሆነ እንዳልታመመ ምናምን ነገር ይላችሁ እናቀርናል። በቃ ይሄ ደግሞ እያወቅሽ ደግሞ ይሄ ነገር ማለት ይጣላችሁ ገብቷል። አሁን እነሱ አምስት ቀን በሙሉ እንትን ብሎ ካልተሻለው ይሻለዋል እንደዚህ ይሆናል ምናምን ብለው ወሰዱት አይደለ? ይኸው ራሱ ሆኖ መጣ አይደለ? ምንም የተለየ ነገር አልተፈጠረም። አሁንም እዛ ይሄድና ያለውን ነገር እስኪ ከአይምሯቸው እነሱ በቃ ሩታ የሆነ ነገር የሚሉትም አንዴ ከአይምሯቸው ይወጣላቸው ገብቷል። እዛ እንዲሄድ አልፈልግም። እዛ እንዲሄድ አልፈልጋለሁ። የራሴ የሆነ ምክንያት አለኝ። እዛ እንዲሄድ አልፈልግም። ስለዚህ ሁሉ ነገር ደግሞ እያወቅሽ እንዲሄድ መፍቀድሽ በጣም ነው የተሳሳትሽ። ስለዚህ አሁንም ቢሆን ጊዜው አልረፈደም። ቡታጀራ ሄደን እና ሄደን ልጁ መመለስ አለብን። እንደዛ መሆን የለበትም። በቃ ሄዷል። የሚሆነውን ነገር ሄዷል አይደለም ሩታ የእነሱ ሀሳብ እኮ አይ ነው ገብቶኝ የለንተ ስጋት ያንተ ሀሳብ ምን እንደሆነ ገብቶኛል። እዛች ጋር ከኔ እየነጠሉ ከልጅ እየነጠሉ ከቤት እያስወጡ እዛ 5 ቀን በሙሉ ከሄርሜላ ጋር እንዲዝናኑ መፍቀዳቸው ልክ እንዳልሆነ ታውቃለህ። እኔም አውቃለሁ። የእነሱ ሀሳብ ምን እንደሆነ በደንብ ግልጽ ነው። እሱ እንደሆነ ስጋት እኔም እረዳለሁ። ግን ደግሞ በቃ ይሄድና ይዩት ነገር ሀሳባቸው ሌላ ቢሆን ደህና እንደሆነ አይተዋል። 5 ቀን በሙሉ አብረው ነበሩ። ምንም እንዳልሆነ አይተዋል። እናሳክማለን ያሉበት ቦታ የፈለጉ ቦታ ብቻ ይዘው ሄደዋል። ልጁ ጤነኛ እንደሆነ ሌላቸው ልቦናቸው ጠንቅቆ ያውቃል። በዚህ ሰዓት አብርሃም ከሩታ በለጠ ከሩታ ጋር መሆን ያለበት ለምን 5 ቀን 1 ቀን በቃ ማድረግ ያለበት ይሄ ልጅ ከሩታ ከሄርሜላ ጋር የፈለገው ነገር አድርገውት መጣለ። ስለዚህ አሁን ለራሱ ነው ሞት ያለባቸው። ሩታ መርጫለሁ አለ ልጅ መርጫለሁ አለ። ስለዚህ ምን ያድርግ እኮ እሱ እኮ እንትን ባይልም እነሱ የሰዎቹ እንደዚህ አይነት ነገር ውስጥ እንዲገባ እያደረጉት ምን ማድረግ የሆነ ስሜት የሆነ ከሷ ከሄርሜላ ጋር እንዲሆን እያደረጉት ያሉት እነሱ ናቸው። አሁን በተባበሩ ነው የሚሻለው። ተባበሩና በቃ አብርሃም ሄደን ይሰራው ነው እኮ ከዘራ ነው ሄደው ምክንያት ካለ ማለት ነው። አሁን አንተ እንደዚህ ትክክለኛ የሆነ ምክንያት ካለ የሆነ የምናመጣበት ምክንያት ካለ እኮ የነገርኩህ ምክንያት ካለ ሄደን እናምጣው። ገብቶሃል? እኔ እረዳለሁ። የምሬ ነው ማለት እረዳለሁ። ያንተን ሀሳብ ለእኛ እየለፋ ያለውን ነገር የሆነ እንደዚህ ሳደርግ ያንተን ልፋት ገደል የከተቱ አይነት እየከተቱ ነው። ምክንያቱም መሄድ የለበትም ቡታጀራ። እነዚህ ልጆች ከሄርሜላ ጋር ነው እንዲሁ ፍላጎታቸው። ብዙ እኮ ከአንዱም ከሁለትም አየዋት አይደል? ስለዚህ ፍላጎቷ ከሄርሜላ ጋር እንዲሆን ነው። ባለፈው እያየሁ ነበር። አንቺ መጥራት ላይ ሄርሜላ እንዲጠሩ። ስለዚህ እነዚህ ልጆች ፍላጎታቸው ከሄርሜላ ጋር ማድረግ ነው። ቀድመን መንቃት አለብን። እኛ ደግሞ ቀድመን ግዴታ ከሄርሜላ ጋር እስከሚደርሱ ነው መጠበቅ ያለብን። እንደዛ አይፈጠርም። የሚያመጡትን ነገር ምላሻቸው እስኪ እነሱ ወደ አውሮፓ ወሰዱት፣ ወደ ምንም ወሰዱት። እኛ እኮ አብረሽ እኮ እዚህ ሆኖ እኮ ያለውን ነገር ምንም ኖርማል ነው። ልጁ በግድ እነሱ የሆነ ያልሆነውን ነገር እንዲሆን እያደረጉት ያሉት አንደኛ ራሳቸው ናቸው። ገብቷል? ግን እዛም ወሰዱት የትም ወሰዱት ምንም ለውጥ እንደማያመጡ ደግሞ ልናሳያቸው ስለፈለግን ነው። ገብቷል? አሁን እዚች ጋር የሆነ ቦታ ስለሄደ ከዚህ በፊት ሩታ ጋር እያለ ምን ነበረ ከቤት እነሱ ናቸው ገብቷል? በቃ ይኸውልህ በእግዚአብሔር የሌላ ሀሳብ አዲስ ሲሆን ግን በቃ ሀሳብ አብርሃም ሊዘው ነው ተከውተጀራ
ምንም አልሆነም። ልጁ አልታመመም። ጋሽ ጋር የሚሄድበትም እናቴ ጋር የሚሄድበት ምንም አይነት ምክንያት ሁላችንም እኮ እናውቃለን አብርሃም ምንም እንዳልሆነ። ግን ያረጋግጡ ሰው በሁሉም ሰው ይህን ነገር ይወቅ። የትም የፈለጉበት ወስደው እንደፈለገ አድርገውት አብርሃምን ግን ምንም ለውጥ እንደማያመጡ ደግሞ በደንብ ሁሉም ማወቅ ስላለበት ሩታ ይህ ነገር ይፈቀደች። ያንተ ነገር ሳልረዳ ቀርቼ አይደለም። የተለየ ነገር ካለ ሩታ ፈቃደኛ ሁላችንም ሄደን ይዘን እንመጣለን። እስከዛሬ አንቺ የምትይኝ ነገር የሰማሁ እየተቀበልኩ ነው። ስለዚህ የኔም ደግሞ ሀሳብ እኔ በቃ እስከዛሬ እየተደማመጥን እና ይህን ነገር አድርግ ስትይኝ አደርጋለሁ፣ ይህን ነገር አድርግ ስትይኝ ታደርጊያለሽ ምናምን ነገር። ስለዚህ ተግባብተን ነው እስካሁን የቆየ ነው። ስለዚህ አሁንም ቢሆን በቃ አብርሃም መምጣት አለበት። እኔ የአንተን ሀሳብ ትክክል አይደለም ሳልል ልፈልግ አይደለም፣ ወይም ደግሞ አንተ ልክ ሳትሆን ቀርታ አይደለም። ግን ደግሞ እያየህ ነው ጭራሽ በቃ ቤተሰብ ጋር እንዳይሄድ ከለከልሽ በሚል ሌላ ነገር ነው እየተፈጠረብን ያለው። አንተ እንኳን ያንን ነገር አስበህ ጥሩ ነገር ለመፍጠር በምታደርገው ልክ የማይሆን ስም ነው እየተሰጠኝ፣ የማይሆን ነገር ነው ጭራሽ እየታሰበብህ ያለው አንተ ገባ። ስለዚህ አንተም የማይሆን ስም ከሚሰጠ የአንተን ንጹህነት በዚህ ልክ የሚያገኙት ከሆነ እህትም ወንድምህም ካልተረዱ አንተ ለወንድም እንደምታስብ ካልገባቸው ካላዩ ሄደው የሚያደርጉትን ነገር ያድርጉና ይዩና ከዛ ከኛም ላይ በቃ ከራሳችን ላይ ይወርዳሉ፣ ይፋቱናል ብዬ አስባለሁ። ያንን በማሰብ ነው የሚሄድ ነገር የተስማሙት እንጂ ሄጄ ነበር እውነት ለመናገር ለምን እንደዚህ ታደርጋላችሁ ምናምን ለማለት ሞክሬ ነበር፣ ለማውራት ሞክሬ ነበረ። ግን ደግሞ አይሆንም ባልኩኝ ቁጥር አታደርጉትም እና በተከራከሩኝ ቁጥር የኔ ስም መጥፎ እንደሆነና በቃ እኔ ክፉ እንደሆንኩኝ አድርገህ እንድታያል። ጭራሽ አንተም እንደዛ አይነት ሰው እንደሆንክ እንድታስብ አድርጎ እህትህም ወንድምህም ይቅርታ የፈለገውን ሰው ማለት የፈለገውን ሰው የፈለገው ነገር ግዳው በዚህ ሰዓት ላይ አብርሃም ከአንቺ ጋር እዚህም በዚህ ልክ ለምን አላባሳ በጣም የሚያሳዝነው ቤተሰብ ጋር ሄዷል። መሄድ የለበትም ቀርታ ነው እያለች ያለው። ምክንያቱም ምን እንደሆነ ባይታወቁ ግልጽ ባይሆንም እንዲህ መልቀስ ለሚያስፈለገ መሄዱ ለምን አበሳጨ ፍሬም ነገር የሌባ ነገር መልሶ ሊያደርግ አይነት ነገር ነው። መሄዱ እንዴት እንዲህ ስለበሰው ሩታ እንኳ በፈለገበት ሰዓት እሱ ለምን ነው የሄደው እንዲህ እስከሚያደርግ ስለዚህ ተገቢ አይደለም። ለምን እንዳሰባችን መታመም ሄዶ ያነሱ እንደሆነ ከመተፈርማ ምንም አልሆነም። ስለዚህ እናትና አባቴ ጋር መሄድ የለበትም ተመጣጣ ነው። በጣም ስህተት እየሰራ እንዲገኝ ውስጥ ካም በፊት እንደዛ ሆነ ሲፈርም አሁን ሌላ ችግር እየፈጠረ ነው። በጣም ያሳዝናል። ሊጠጡ ይገባል ሶሻል ደግሞ የሰልፍ ደግሞ የሆነ ነገር ይሆን ስላለበት ያን ማድረግ አለበት ብዬ አስባለሁ። በዚህ ልክ ግን ያስለቅሳል ለምንና ሌሎች ፈቅዶ እሱ እንደዚህ መሄዱ ለምን የሆነ ተንኮል ስላለ ያ እንደሄድ ያለበት በእርግጠኛ ቤተሰብ ጋር ሄዶ መሄድ የለበትም ማለቱ ተገቢ ነው ብዬ አላስብም። ይህም የተነቃበት ይመስለኛል። እስካሁን ነው የሰራው። ስለዚህ በስህተት ተማረም መሆኑም ሌላ ችግር ይፈጠራል። ጨረሻ የሚሄዱ ብሎ እየሰራ የሰራው ነገርም እያሰበ ተዘዝቶ በሆነ ግን የሆነ ነገር ለምን ስላሰበ ሊሆን ይችላል። ወይ ደግሞ እንደዛ ስለሆነ ግን በዚህ ልክ ማድረስ በዚህ ልክ ቦታ ችግር መፍጠር ጭራሽ ይሄ የታሰበ ይመስላል። ጭራሽ ለሰዓቱን ተስማምተሽ በሰላም ማለት ነው። ስለዚህ ሁሉም እስከሚሆን ችግር እየፈጠረ ወንድም ትሪት ማድረግ ያለበት እነሱ ከተባለ ይሄድ ያለው ሩታ በፈቀደች በሰዓት እሱ ለምን ይሄዳል ለምን ማንባት ተገቢ አይደለም። ያዙን ባለንት ትክክል አይደለም የሚሰራው ስራ እሱ ይሄዳል ለሰባይ ሆነ ፕሮሰስ የሚጠሩ ያስባሉ ብዙ ዳዊት ግሬስም
ትልቅ ነገር እየሰሩ እያስባለሁ። ፖሊሱ ጋር መቀላቀሉ የተወሰነ መፍትሄ ያገኛል ብዬ አስባለሁ። ስለዚህ እንደዚህ መንቀስ ተገቢ ነው ብዬ አላስብም። ለማንኛውም በዚህ ልክ መንቀጣቱ ተገቢ አይደለም። አሁንም ሌላ ስፋ ሌላ ስህተት እየሰራ ነው ሰው ምናምን ሌሎች አሁን